ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሀገር ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ትትረፍ ይበልልኝ። ዛሬም እንግዲህ እንደተለመደው አጠር ባለ ቪዲዮ መጥቻለሁ። እንግዲህ ዛሬ አብረን ፓስቲ እንሰራለን። ፓስቲ ልሰራ ነው ማለት ነው። ጓደኛዬ አሞቴን ሞልቃቃ ምግብ አልበላት ብሎ ፓስቲ ወይ ዳቦ ፓስቲ ብላ እና መጨረሻ ላይ ፓስቲውን መርጣለች ማለት ነው። እና እዚህ ጋር ፍርኖ ዱቄት አለኝ ወይም ዱቄት ኩዌቴ። እዚህ ጋር ደግሞ ካሜራ አለኝ ወይም እርሾ ማለት ነው። እና እንግዲህ ወደ አሰራር እንሄዳለን። አብራችሁን ሁኑ። ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ ሀባይቤ። እና እዚህ አንድ ማንኪያ እርሾ አደርጋለሁ ወይም አንድ ማንኪያ ካሜራ ማለት ነው። ትንሽ ነው የምሰራው በነገራችን ላይ አንድ ማንኪያ አልሞላሁትም፣ ትንሽ ነው ያደረኩት። ከዛ እዚህ ጋር ስኳር አለኝ። ስኳር 3 ማንኪያ የሚሆን ስኳር አለኝ። እንግዲህ ካሜራ ማነው ራሴ ነኝ። አጅሪት ካሜራውን እንኳን ለማያዝ ፈቃደኛ አይደለችም። እነዚህ ጋር ደግሞ ጥቁር አዝሙድ አለ። ጥቁር አዝሙድ የማይወድ ሰው አለመጠቀም ይችላል። እኔ ግን ስለምወድ ነው። እና ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። እና ጥቁር አዝሙዱ ጣዕሙ እንዲኖረው ማለት ነው። ፓስቲው ላይ እንደዚህ በእጅ ያሻለሁ። ከዛ እዚህ ጋር ደግሞ ግማሽ የሻይ ቡሽ ዘይት አለኝ። እሱንም እንደዚሁ እንጨምራለን በዚህ መልኩ። ከዛ ግማሽ ማንኪያ ጨው፣ ግማሽ ማንኪያ ጨው በግራ ያስኩት በዚህ መልኩ ጨምራለሁ። ከዛ ግማሽ ብርጭቆ ውሃ፣ ለብ ያለ ውሃ ያኔ ለብኛ ጋር አሁን ብርድ ስለሆነ ነው ለብ ያደረኩት እንጂ ዝም ብላችሁ ኖርማል ውሃ መጠቀም ይቻላል። ቢስሚላህ። ከዛ ሁሉንም ባንድ እንደዚህ ሚክስ እናደርጋለን ማለት ነው። በነገራችን ላይ ሞባይል አስተማራችሁ አይደለም የመጣሁት። ያው እንደምታውቁት ቪዲዮ እየለቀኩ አይደለም። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እና እዚህ መልኩ ካዋሃድኩት በኋላ እንግዲህ እንደዚህ ካሜራውን እና ቅድም ያሳየኋችሁን ዘይቱን ምናምን ማለት ነው ለ10 ደቂቃ ከድኛ አስቀምጠዋለሁ። እና ቶሎ እንዲቦካ እንደዚህ ሽፍንፍና አድርጋለሁ እንደ ሙሽራ። ከ10 ደቂቃ በኋላ እሺ ሀባይቢ፣ ከ10 ደቂቃ በኋላ እንደዚህ ቁፍ ብሏል። በጥብጫ ነው እንደዚህ ብድግ ብሏል ወደ ላይ ትንሽ። ስለዚህ ዱቄቱን ጨምሬ ቦካዋለሁ ማለት ነው። እኔ እንግዲህ በግምት ነው ዱቄት የሆነ ነገር ስሰራ በግምት ነው እንጂ የማደርገው ብዙ ጊዜ አልለካም። እንደዚህ ዝም ብዬ በግምት ነው የማደርገው። ሩብ የሚሆነው እና ያደረኩት ምክንያቱም መጀመሪያም ተጠቅመንበታል ዱቄቱን ማለት ነው። ከዛ ቢስሚላህ ረህማን በዚህ መልኩ ትንሽ ቀጠና መሰለኝ ትንሽ። በነገራችን ላይ ስኳር ስለምትወድ ጓደኛዬ ስኳር አበዛሁበት እንጂ እኔ ስኳር አልወድም። ጭራሽ ባይገባበት ሁላ ደስ ይለኛል። ግን እሷ ስኳር በጣም ትወዳለች። ለእሷ ስር ስኳር አብዝቼበታለሁ እና የሆነ የቀላለጠ ነገር መሰለኝ። ወደ ጨረስ እንገናኝ። እንግዲህ በዚህ መልኩ ጨርሻለሁኝ። በደንብ ነው ያሻሁት፣ ያው ቪዲዮ እንዳይረዝም ብዬ ነው።
አረቦቹ ሙሩር እያሉ ስለነበር ኩሽና እንዳይገቡብኝ ማለት ነው። እና በዚህ መልኩ እጄን እስከሚለቅ ድረስ አሽቻለሁ። ለአንድ ሰዓት ከቆየ በኋላ እንሰራለን ማለት ነው። ሀባይቢ ቅድም አላሳየኋቸውም። እንደዚህ ቆራርጬ እዚህ አድርጌዋለሁ በዚህ መልኩ ማለት ነው። እና ከቦካ በኋላ ማለት ነው። እና ለ10 ደቂቃ እንደዚህ ትቼዋለሁኝ። እና አሁን በዚህ መልኩ እየጠፈጠፍኩኝ ጠፈጠፍኩ ነው የሚባለው። በነገራችን ላይ በመዳመጫ መዳመጥ ትችላላችሁ። እኔ እንደዚህ ስለፈለኩ ነው ያዥ። እና በዚህ መልኩ ነው የቆራረጥኩት። ትንሽ ከፍ ከፍ አድርጌዋለሁ። እንግዲህ እናንተ እንደፈለጋችሁ መቆራረጥ ትችላላችሁ። እና እዚህ ጋር ዘይት በዚህ መልኩ ጥጃለሁኝ። አልሞቀም፣ ትንሽ ይቀራል። ዘይቱ ሲሞቅ አሪፍ ነው፣ ምክንያቱም ሊጡ እንትን ነው ዘይት አይጠጣም ማለት ነው። እና ይሄ መጀመሪያው ነው። በዚህ መልኩ ታቀርቢ ወዲዛ ታጠፈ እና እቺ ቅድም ለመሞከሪያ አስገብተዋልና በዚህ መልኩ መስራልኝ ማለት ነው። ታጠፈ፣ በጣም ትልቅ አድርጌዋለሁ እና ታጠፈ። ያዥ እንግዲህ የመጀመሪያው ትንሽ ታጥፏል። በዚህ መልኩ እየበሰለ ነው፣ ይቀጥላል ማለት ነው። ይሄ ደግሞ ሁለተኛው ነው። አዎ ሁለተኛውን በዚህ መልኩ አድርገናል። ማን ትዝታ ያለበት በነገራችን ላይ ለቤተሰብ አሳይመንት አለብኝ፣ የቤት ስራ አለብኝ፣ ብር ስጡኝ እያለን ልጅ እያለን ማለት ነው ፓስቲኒ እየገዛን እንበላ ነበር ትምህርት ቤት። እና ትዝታ ያለበት ማን ነው? በነገራችን ላይ ፓስቲኒ ተወዳጅ ምግብ ነው ልጆች ጋር፣ ግን ያው ለጤና ብዙም ጥሩ አይደለም ይላሉ። እና የሲነፋ እንደዚህ ወደታች ታደርጉታላችሁ እንዲበስል ማለት ነው። መሀሉ ሽታውን አትጠይቁኝ፣ በጣም ነው ደስ የሚለው ሽታው ማለት ነው። የጁስ ታድያ ሀባይቢ እንግዲህ በዚህ መልኩ ደርሷል ማለት ነው። አያምርም? በነገራችን ላይ ሰርታችሁ ሞክሩት፣ በጣም ነው የሚጣፍጠው ቁርስ ላይ ማለት ነው። እና ቆንጆ ሻይ አፍልተናል በዚህ መልኩ ማለት ነው። ሻይ ሞክሩ። በነገራችን ላይ ልጅቷ መጣችብኝ ማለት ነው። እየቀረጽኩ ጀምሬያለሁ። ቢስሚላ እንግዲህ ውስጡ እንደምታዩት ክፍትፍት ብሏል። ሳይገና ወጣብኝ እና ውስጥ በዚህ ክፍትፍት ብሏል። ልጅቷ መጣ እያሳቀችኝ ነው። በነገራችን ላይ አላስቀረጸችኝም ማለት ነው። እና ያው እንደ ልጅነታችን በሻይ እንደዚህ ነው የሚበላ። ልጅቷ ከካሜራ ጀርባ እያሳቀችኝ ነው የምን እና በጣም ቆንጆ ሰርታችሁ ሞክሩ፣ ታቆሙታል። እና ልጅቷ እያዛቀችኝ ነው ካሜራ ጀርባ። ሀባይቢ ለቻናሌ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የዛሬው ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁን ብዝት ትርፍ ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።